ከሳራ ላበሻ ጋር ጓደኛ ነበራችሁ። ከዛስ አንተ እንጀራ ከኢትዮጵያ በ7 ድራም አንተ ልታከፋፍል ስትል አስቆመች። በዛ የተነሳ ተቀያይማችሁ ነበር አይደል? ተጣልታችኋል ማለት አትነጋገሩም። እንደ ድሮ አይደላችሁ። ወልድ አሁን ከቻይና ጂንስ በማምጣት ነው የምትተዳደር። ሙሉን ወልዴ ማለት ምንም ዕውቀት የሌለው ከመዳም ቅመም የማይሻል ደደብ ሰው ነው። ስራው ሳክስ ብቻ። ወልዱ ዱባይ መጣ ይላል። ኢቲ ዴሊቨሪ ብሎ ስራ ጀመረ። በዛም ተሳካለት። የመጀመሪያ ዴሊቨሪ ሰራተኛ ስለነበረ ከዛን በኋላ በሳምንት 25,000 ድርሃም ለእድለኛ እሰጣለሁኝ አለ። በወር ለ4 ጊዜ ማለት ነው። ግን በወር 4 ጊዜ አይሰጥም ነበር። አንዳንዴ ቢዚ ነኝ ብሎ ይዘላል። እሱ ጋር የሚሰሩት የዴሊቨሪ ሾፌሮች አሁን ቲክቶክ ላይ ሊወጡ ነው። ምክንያቱም ስራውን ሲያስጀምራቸው ሰራተኛዎቹ ስራቸውን ሲያስቆም ቪዛ በግላቸው እንዲያሰራላቸው አድርጎ ብዙ ወጪ አስወጥቶ ወደ ስራ ከገቡ በኋላ የተወሰነ ጊዜ አሰርቷቸው ስራውን በማቆሙ ልጆቹ ችግር ውስጥ ናቸው። በዚህ የመጣ ወደ ሚዲያ ሊያመጡት ነው። ሲቀጥል 888 የሚል የውሃ ማስታወቂያ እየሰራ ነበር። ይሄንን አይዲያ ነው የሚለው ይሄን አይዲያ ነው። ኦኬ በእንግሊዘኛው በአማርኛ ይሄንን አይዲያ ያመጣው አንድ ባለድለኛ የመዳም ቅመም 25,000 ድርሃም ደርሶት ሊሰጣት ሲመጣ ልጅቷ ለአሰሪዎቿ ስለሱ ገንዘብ እንዳለው ትነግራቸው እና እነሱ ገንዘብ ያለው መስሏቸው ይደውሉለታል እና ስለ ውሃ ቢዝነስ ያወሩታል። ይስማማል። የውሃ ካምፓኒ እንደሚከፍት ሚዲያ ላይ ይናገራል። እሱ ግን ያልተረዳው ወጪውን ምን ያህል እንደሚፈጅ ከኔ ምን ይጠበቃል፣ የቦታ ጉዳይ ጥራት ምናምን የተረዳው ነገር አልነበረም ነበር ይላል። በጭፍን ነበር ሲጓዝ የነበረው። እሱንም ከስሮ አቆሞ አሁን የተከፈተው ዶላር ነው የሚለው ዶሎል ሬስቶራንት። ኦኬ ዶሎል ሬስቶራንት ራሱ የሱ አይደለም፣ ሳክስ ነው። እስካሁን 2 ሚሊዮን ድርሃም ፍሪዝ ተደርጎበታል። ምክንያቱም ካምፓኒው አክቲቭ አይደለም። ኦኬ እንትኑ አካውንቱ ፍሪዝ ተደርጎ አክቲቭ አይደለም። ከኢትዮጵያ ገንዘብ እያመጣ የካምፓኒውን አካውንት ውስጥ ያስገባል። ሴንትራል ባንክ ይሄን ገንዘብ ከየት እያመጣ ነው ብሎ አግቶበታል። ከ2 ሚሊዮን ድርሃም በላይ ይላል። ወልደ ሰራተኞች በቅርብ ይወጣሉ። ሳራ አላበሻ የነገረች ልክ ነው ማለት ነው። ለምን ሰራተኞችን አስገባለሁ ብለ እሷ ባለችበት ቃል ገብተ እኔ ጋር ያለው ሪከርድ ማለት ነው። ቃል ገብተ ከዛን እሷን እየደወሉ እንደሚጨቀጭቋት እንኳን ቀረብኝ ብላ ካንተ ጋር ሪሌሽን አለመኖሯ ደስታዋን ነው ስትናገር እኔ ጋር የነበረው ኢንፎርሜሽን። አሁን ግን ዲፕ ነው እያየሁት ያለሁት ስረዳ አሁን እሷ ልክ ናት። ይሄ አጠገብ ያለው ሪከርድ እውነቷን ነው ማለት ነው። እውነቷን የተለያዩ ሰዎችን ስራ አስገባለሁ ብለ ከሚዲያ ጀርባ እሷን ሲጨቀጭቋት እንደነበርና ለሷ ስሞት አደረሰ። ለኔ ምን ብለው ሄለ ውሸታም ናቸው፣ ለኔ እንኳን ለባሌና ለእንት እንደዚህ አይነት ቃል ገብተው ሳራ ምናምን ዝም አለችኝ አለች።
በዛ የተነሳ ስላንተ ነገረችኝ ማለት ነው ሳራ እንጂ ከመሬት ተነስታ ወልዴ ብላ አይደለም የነገረችኝ። ባይዘው እሺ እኔ ያለውን ነገር ስናገር ወይ ከሷ ጋር ክፋት ስራዬ ብላ ስለናንተ ልታወራ አይደለም። በእንደዚህ አይነት ነገር ነው አንቺ እንደዚህ አይነት ሰዎች ቃል ገብተሽ ስራ አላስገባሽም ጽፈውልኝ ነው ብዬ ቴክስቱን ኮፒ አድርጌላ ልኬላት ለዛ ማብራሪያ ሰሰጥ ነው ስላንተ ያወራችው። እሺ ያ ይሄ ነው። እሺ ያንን ነገር ማብራሪያ ተሰጠኝ ማለት ነው። you see everything every this የናንተ ያ ይሄ ነው የናንተ። አሁን ዱባይ ውስጥ እንደዛ ነው። ኦኬ እሱን ይቀመጥ። ፍቄ የሐረር ስንጋ ቤቱን የኢትዮጵያን ያለውን ሳራ ወልደ ጊዮርጊስ እና ሰላም ከነ ቤተሰቦቹ ነው ሻሻ የተሰሩት ይላል። መጨረሻ ላይ ሳራ እናት ወልዴ ተጣሉ ይላል። አያችሁ ሳራና ወልዴ መጨረሻ ላይ ተጣሉ። ግን ለዚህ ለፍቄ ስጋ ቤት ራሱ ወልዴ ያለበት ሰላም አለችበት። እሺ እንዴት መጨረሻ ላይ እንደተጣሉ እሺ ፍቄ ዋናው ቁርጥ ቤቱ ሳይሆን ራሱ ባለቤቱ አንድ ነገር ልንገር፣ ጠበቃ ለምን ቼክ አታረገውም አንተ? ያንተ ጠበቃ ለሰላም ምን ሆነ? አስብበት። ጀዝባቱ እኔ ባለሀብት ሆነ የሆነ ስማርት ሰው አይቼ አላውቅም። ጋይስ ምን እንደሆነ አላውቅም። ጠበቃ እያስበላ ነው። ጠበቃ ያንተ ጠበቃ ለሰላም ምን ሆነ? ፍቄ እየጠየቅኩ ነው። ዱባይን ስለማታውቀው እሾሻ እየሰሩ ነው እኮ በግልጽ። ጠበቃ ለሰላም ምን ሆነ? ሪሌሽን ውስጥ አሉ አይደል? እንደገና ጠበቃ ታረጋለህ። ደካማ ጎንህን የሚያጃጅል እሱ ነው። ጠበቃ አትቀይርም እንዴ አንተ? የእውነት ጠበቃ ቀይር። አታውቅም ሪሌሽን እንዳላቸው? እኔ እኮ ይሄ እንትና በላ ላይ መግባት ስላልፈለግኩ ነው እንጂ ከ2 ወር ከምን በፊት ነው የፍቄ ቁጥር የተጠረዘው ቁጥር ሰላምን 1 ወር አናግረን ነበር። እኔ የምፈልገው ስለ እርዱ ስለ ሞተክ ፍየሎችና ምናምን ስለሚያርዱት ነው። እሷ የምታወራው ስለ ፍቄ ነው። ጀስት የማውራት መብቷን አልነፈግም ብዬ ጸጥ ብዬ ነበር የሰማሁት። ምንም አስተያየትም አልሰጠኋት። ሰላም ጀስት እሷ ማውራት የፈለገችው ያንን ነው። እንዲገባኝም አልፈለኩ። ምክንያቱም አንተነ በጣም ተጃጅል ያየሁት እዚህ ኬዝ ላይ የራስህ ብር ነው ተጃጅል ያየሁት። ምን እንዳደረጉት በአጠቃላይ ልንገራችሁ በአጭር ቋንቋ። ሀገር ቤት አበበ የነበረ ልጅ ውጭ ሀገር መጥቶ ስሙ ቀይሮ ሳሚ ሲያረግ ወደ ኢትዮጵያ የቤተሰቡ ውርስ ሊወስድ ሲል እኛ ልጃችን አበበ ነው እንጂ ሳሚ አይደለም ብለው ከውርስ ውጪ ሲያረጉት ማለት ነው። እንደዚህ አይነት ሿሿን የሰሩት። እሺ ቤተሰቡ ልጃቸው እንደሆነ እያወቁ በአበበና በሳሚ ከውርስ ውጪ ሲያረጉት እንደዛ ነገር ነው ያደረጉት። እሺ እንዲገባችሁ። ያ ለምን እሱ ወረቀቱ ሌላ ወረቀት ማግኘት ስለማይችል የቤቱ ካሸር ነው ተብሎ ወረቀት ወጣለት። ግን ምግብ ቤቱን የገዛው እሱ ነው። መጀመሪያ ላሊበላ ነው ምናምን ይባል ነበር ስሞቹ የነበረ እኮ የድሮ ስጋ ቤት ነው እኮ ባይዘው። አንድ ጀማል ነው ምናምን ከሚባል ሰውዬ ነው እንኳን አምታቶ የገዙት። ከመጀመሪያ ከሰላም ባል የሚባለው ሰውየው ጋር ችግር ፈጠረችና ከፍቅረኛዋ ጋር ሰውየው ከተጠረዘ በኋላ ስለመጠረዙ እንኳን አላሰበችው። እሷ ጠቀለለችው። ሰውየው ደግሞ ብር ያለበትና ብሬን ሲል ምን አረገች? አሁን የኔ አይደለም ስጋ ቤቱ ብላ ፍቄ ገዛው ማለት ነው። ፍቄ የገባበት ግርግር በእንደዚህ አይነት መንገድ
እሱ በእንደዚህ አይነት ሞመንት ገዛው፣ ግን ካሸር ነው የሚል ወረቀት ነው። ካሸር ከሆነ ሂዝ ነቲንግ እንትን አስተናጋጅ አያችሁ። ትክክለኛ ውርሱን የቤተሰቡ የሚወርሰው አበበ የሆነ ስሙ ሳሚ ስለሆነ ብቻ ከውርስ ውጭ ያደረጉት ማለት ነው። ይሄን የተከናወነበት ነገር እሺ። ዌይተር እንደዚህ ይሄ ነው እንደገና ደግሞ የጅልነቱ ጅል ጠበቃው ደግሞ አሁን የሰላም ፍቅረኛ ነው ምናምን ነው የሱ ጠበቃ። አሁን ብር ተበላው የሚላችሁ ጠበቃ አይቀይርም እንዴ? ቁጭ ብሎ መስጠሩን ላይ ነገር ይነግረዋል። እሷ ደግሞ እንትን ትላለች እንዴ። ጅላንፎ ነገር ነው ጋይስ። 2 ሚሊዮን ክፈለኝ እኔ ላስመልስል። እንደገና ደግሞ ይሄ የሞተ እርድ ለሚታረደው ሁላ አሁን ደግሞ የፍቄ ጥሬ ስጋ ቤት ሀገር ቤት ያለው በመንግስት ጥሪ ቀርቦለታል። ጥሪ ቀርብላል። አሁን አይ ቲንክ በዚህ ሳምንት ትጠየቃል። ስሙ ያንተ ነው። አንተ የነበርክ ጊዜስ የሞተ ከብት ነበር የሚታረደው። ለዛው ትጠየቃል። ምክንያቱም ሀረር ሰንጋ ነው የሚለው። የሀረር ሰንጋ ብላችሁ እዛ በሙቀት ያበደ ከብት እያበላችሁ ተኖራላችሁ። ያ ማለት የኢትዮጵያ ከብት የተሳሳተ ቴስት ለዓለም እንዲሰራጭ እያደረጋችሁን ያላችሁት። ይሄ ተራ ነገር መስሎ ለሰዎች እንዲታይ በሐረር ሰንጋ ማርክ እየነገዳችሁ። ትክክለኛ የሐረር ሰንጋ ምርትን ወደ ውጪ የሚነግዱ ነጋዴዎች፣ ትክክለኛ ህጋዊ ነጋዴዎች እናንተን የመክሰስ ለሚደርስባቸው የታክስም የምንም እናንተ ተካፋይ እንድትሆኑ በመንግስት ደረጃ ነው የሚከሳችሁ። መንግስት ለራሱ ታክስ ሲል እናንተ አንገታችሁ ላይ ይቆማል። አንገታችሁ ላይ ነው የሚቆም። አንድ ይሄ ነው። ሁለት ደግሞ ራሱ የዱባይ መንግስት አይተዋችሁ በዛ በሙቀት በጫማ እንኳን ላው ላይ እየተራመዳችሁ ለምታርዱት ከብቶች ማለት ነው። ግን ፍቄ ተጠያቂም ነህ አንተ። እሺ ቢያንስ አንተ ከወጣ በኋላ ሊሆን እንደሚችል የሆነ ማድረግ ያለብንን እንትን አድርገናል። ግን ትጠይቃለህ፣ እዛው ሀገር ቤት ትጠይቃለህ። ያ 2 ሚሊዮን ከ80 ደሃ ነኛ ሰቀጫን ነኛ አለ እንዴ ጋይስ። ሰው ከ80 ሚሊዮን ሊያስመልስ 2 ሚሊዮን ትሰጠኛለህ ይላል። ጋዴሚት ምን አይነት ደሃ ጭንቅላን ያለን ጋይስ። 80 ሚሊዮን የሚመለስልህ ከሆነ 40 ሚሊዮኑ የኔ መሆን ያለበት ኦሬዲ እኮ የጠፋ ብር ነው ጋይስ። ሃይ ከቀልብሹኝ ይበሉኝ ተመለሽ ይበሉኝ እንጂ አንዳንድ ቀን ወይ 2 ሚሊዮን ስል ዝም ትላላችሁ እንዴ? ምን ሆኜ ነው? አያችሁ ደሃ ስለሆንኩ ትንንሽ ነገር መጥራት ብቻ ነው። ተለከፍ ያለው በድህነት መንፈስ። አሁን እኮ እግዚአብሔር ይስጥሽ አስታወሽ ዴ እሷ አሁን ኢትዮጵያ ላይ እንዳትከሰስ እናትና አባቷን ዱባይ ላይ ነው አሁን እያኖረች ያለችው። ወደ ኢትዮጵያ ሲመለሱ ታቅዶልሻል። ባይዘው እኔ እኮ ጋይስ ለአንድ ሰው እየዛትኩ ነው መካሪው ነኝ ምኑ እንደሆንኩ ግራ ይገባኛል እኮ። አሁን የታቀደላትን ነገር ራሱ እንኳን ነግራታል። እናዲቱ ይሁን ደ እና እንትና ያ አሁን ሳራ ስለ ሳራ ምን እንደመጣልኝ ልንገራችሁ እስቲ። ስለ ሳራ በጣም መጥፎ ሴት ነች። አሁን ቲክታክ ከመጣ ፈርታ ነው እንጂ ሳራ ሰራተኛ ዌይተር ከኢትዮጵያ ስታመጣ ራሱ በኢትዮጵያ 10,000 ብር ተስማምታ ነበር። እሷ ጋር አልሰራም ካሉ ራሷ ወደ ሀገር ቤት የምትልካቸው በጣም ከባድ ሰው ነች። ሰው ረጅም ሰዓት እንኳን ሲቀመጥ ሬስቶራንቷ ባውን ታይም እንዲቀመጡ አትፈልግም። ሮጣ ቢል መታ ትሰጣቸዋለች። እሷ ራሱ
ምግብ ቤቷ ሲሄድ አለ ራሱ አሁን አታስቀምጥም ምስክር ናይ ምስክር ያ እንትን ቢሉን ይዛ ትመጣለች አንዱን ዌይተር አምጥታ እኔ ላንተ ምንድነኝ ምስክሩ ትላለች ሳይወድ በግዱ ያመሰግናታል ምክንያቱም መጥፎ ነገር ከተናገረ ሳራ አሁን እንደዚህ ናት 12 18 ዓመት በላይ እኔ ያውቃታለሁ ያ አሁን ላይ ረጅም ሰዓት እሷ እንትን ቤት ቁጭ አትሉ ቢላምታ ተሰጣችኋለች በልታ እንድትወጣ ትፈልጋለች ምክንያቱም እዛ የሚከናወኑትን ከእንትኖች ጋር የሚከናወኑትን ነገር እንዲታይ አትፈልግ ሳራ አንድ ነገር ልንገርሽ ሰሊና እኔ ካልፈቀድኩላት እርቅ አትፈጥርም ክስ ትመሰርታለች ሰሊናን እንዴት እኔ እንደምጠመዝዝብሽ ታያለሽ እናቴ ትሙት ሙኒትን እንደዛ እና ወልዴ ካናገሩኝም የራሳቸው ፋንታ እንደውም ቂም አለው አለ በእንጀራ ወርቁም እንደዛ ሰሊና እናቴ ትሙት ክስ ትመሰርትብሻለች ሰሊና ወዳ ነው የምታወርደው አንበሳ ኦሬዲ 2 አንበሳ እኮ አለባት አልሰጠዋትም እኮ ስክሪንሾቱ አሰማዋት እዛ ሴት ወዳ ነው የምታወርደው ይሁን ሲጀመር ባንቺ ምክንያት ነው 2 አንበሳ እዳ ውስጥ የገባችው ያ ከመሳፈሬ በፊት እርቅ ፈጥረን እንሂድ እያልሽ ነው አይደል አትሳፈሪያት እርቅ እንፍጠር ከስሳት መሰረት ከመሳፈሬ በፊት ላናግራት እያልሽ ነው አይደል አታናግሪያት ገብተሻል ያ አታናግሪ ለአርብ ቀጥረሻል ለትላንት ቀጥረሻል ሁሌም ቀጥረሻል እየደወልሽ ወርቁ አይተነው አይዞሽ ብሎኛል ትያለሽ እሱ ምን ይጋል በኔ ዳፋ ስር ነው ያላችሁት እያንዳንዳችሁ በቅርቡ ደግሞ ኢንቨስቲጌት ተብሎ ወረቀት ይመጣልሻል ያንን ወረቀት እኔ ቀድሜ የማሳየው ዛሴት ያለንን ቀስ በቀስ እናውጣል ጋይስ አይበቃል ችግር የለው እሺ ያ ቀስ ብሎ ይሆናል ቀስ በቀስ ነው ያለንን እንቁላል ለባንድ ቅርጫት ማናስገባ ያ ቲክቶክ ሚዲያ ፈርታ እንጂ እንደዚህ የምትሆነው የቆየ ጉዳይ ይወጣል ብላ ነው የምታሸረግደው ወልዴ ራሱ አስፈራርቷለች ወልዴ በ7 ድርሃም እንጀራ ሊያመጣ ነበር ሳራ ነች ያስቆመችው በጣም ሴጣን ነች ደግሞ ሳራ እኮ የሷ ሳይሆን የእህቷ ስም ነው ይሄ የመጀመሪያ ኢንፎርሜሽን ነው የሷ ሌላ ነው እህቷ ፀጉር ቤት አላት በፍጹም አይስማሙ ሁሉ ቀን እንደሸሸቻት ምግብ እንኳን ልትበላ ወይ ስታዝ ክፈይ ብላ ታስገድዳታለች እህቷ በጣም አጫሽ ጠጪ ብሯን በጋንግስተርና በመናምን በጋርዶች ያስበላች ናት ፍቅር በሚል ተልካሻ ምክንያት ትባል ዛሴት ይሄም ነግሬያቸዋለሁ ከአሁን በፊት ያ እና አዶንያስም ዱባይ ይሄዳሉ ቀለበት እዛ ያደርጋሉ ቀለበቱ የምን እንደሆነ ባይታወቅም ማለት ነው የወርቅ ወይ ዱባይ ልላችሁ የዳይመንድ ልላችሁ አይደል አላማው ጋብቻ ነው ወይስ ድራማ የሚለው ባናውቀው ወደ ዱባይ አሁን ሊሄዱ ነው እሺ ዱባይ ይሄዳሉ ያ ዱባይ ይሄዳሉ አሁን በዚህ 3 ቀን በዚህ ሳምንት ምናምን እንደዚህ ይሄዳሉ ዛሴ ዚህ ሲሳብ የምን አባታችሁ ሰርፕራይዝ እኛ እያለን የሆነ እኛ ወሬኞች እያለን ያውለት ፈታላ እኛ እያለን የዱባይ ጉዳይ ባይኖርበት ኖሮ ዱባይ የሚል ቃል ውስጡ ባይኖር ኖሮ እውነት አልናገርም ነበር ዱባይ ካለበት በአሁን ታይም
ዱቤ ውስጥ ነው ያለው ስለራሴ ገኒ 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 የት አለች ገኒ ገኒ ተዋውለናል ትናንልም ገኒ መታለች እስኪ ከዛ በኋላ ማብራሪያ እንሰጥበታለን ውላችን እንትንበልና ማብራሪያ እንሰጥበታለን ከዛ ለምን እንዳደረግሽ ተማብራሪያ ትሰጭበታለሽ መጀመሪያ ታደርጊና ነው ልገቢ ነው መጀመሪያ ያ እስቲ ጂማጅርተቲን ኩፓሲከፓ ቢያም ፈጋኔ ያተከተኒ ኩፓ ጉምጉማ መለመራኔ ልግባ ኦኬ ትገቢያለሽ እስቲ ወደ ሌላ አጀንዳ ከመሄድ በፊት እንደዚህ ትንሽ ነገሮችን እንጨርስና ከዛን ዛሬ የሆነ ሰው ትንሽ ውስጤን እንትን ብሎኛል እናውራበት ለምን ዱባይ ብቻ እንትን ነው እነሱ ወዴት እንደሚሄዱ ካየን በኋላ እንደገና እንቀሰቀሰዋል ተውት እኔ ጋይስ አሚሩ እንደውም እረፍት ያርግ የዱባይ አይደል የሆነት አሚሩ እረፍት ያርግ እኔ ላይ خلي علي امانه كل على حبوش خلي علي አንተ ኮንትሮል ብቻ አድርግ አረቦች እንዴ ኮንትሮል ገኒ የገብተሻል አዎ ሄሉኝ ገባው ውዴ ዋትስአፕ ኢድ ሙባረክ ቴንክ ዩ ውዴ ያ እንዴት ነው እጅ ከምን ምን ተፈጠረ ወዴት ነን እነማን ነን እና ምልሽ ይልዬ ገኒም በኋላ ይመጣ ነው እንዴ ኖ አይመጣም አንቺ እያለሽ እኔ እያለሁ እኔ ጀግና እናስለቅሳለን እንጂ እንኳን አናለቅስም አታረጊው እና ውዴ ቃል ስለገባውልሽ ነው የመጣሁት የምን ቃል የገባሽው በቀደም ለታ ከትናንት ወዲያ ስለ ጆከር ስለ ፍየሌ እንዳትኔ ሶሪ ትቻለሽ እሺ እኛ ፍየሌ ለምንለው እሷ በቃ አትበይ ሰው ያልቆመልኝ ጊዜ ቆሞልኛል እና የውነት ቢያንስ እኔ ባለውም ጊዜ ምናምን አትናገሪ ለዛ ደግሞ እቀጣለሁ አለች 5 አንበሳ ትቀጫለሽ ያላት አይደል ያለታ እዚህ ኋላ አዎ አለች እና እስቲ በቃ አንዱን ያው ሌላ ጊዜም እየተመላለ ይሄ ለቅጣት ሆነ እንጂ ሌላ ጊዜም ከዛም የበለጠ ሰፖርት አደረገኛለች እና በቃ 4 ተባለ እሺ ያለን የኛ ልጆች ጆሌንተኛ ዋንቤሁ ቀብተን ጋፋ ኡመኒ አከሲት ትኻይ እኒ ጭና ዳበቴ ቱሬ ቤቴ ፖለቲካ አዱማን ይቀብነ ገሩ ፐርሰናል ለሆነ ነገር ኢቲናሪና ኦኬ ኢቲናሪና አማስ ገራገሩ ማሸኛ አከ ሂምቤኔ ኡመተ ኑቨርሲቲ ኢቲናሪና ጆሌንተኛ ኦኬ ያ ዋን ብራዮ ቀባኔ ወልዱብን ኦኬ አን ካሉ አፊ ግዙራ ማተኛቲን ቲሙ ደንዳ ኡመተ ብራ ዲሳ ከናፉ ለምን ጆከር ያኔ እንደዛ ሰው ሁላ ሲነሳብኝ ከጎኔ ቆሞ ነበርና ለዛ ነው ይሄንን ቻሌንጅ ማደርገው አለች ለኛ ልጆች የኛ ልጆች ሁላችሁም የኛ ናችሁ ጀስት ግን ያው የኦሮሞ የኛ ልጆች በሌላ እንደዚህ ሲሰድብ ምናምን እንዳትለው ማለት የፖለቲካ ልዩነት አለ ግን እሷ ደግሞ በዛ በጭንቄ ሰው ሁላ በዞረብኝ ጊዜ አልናገራትም ብሎ ከጎኔ ቆመ ስለነበረ ለኔ ትርጉም ያ ጊዜ ስለነበረው እንትን ሌላ ነገር እንዳይመስላችሁ ነው ያልኳችሁ ገባችሁ ያ እንዳይመስላችሁ ሆነም ቀረም በዛ በችግሬ ጊዜ የነበርኩበትን ስሜት ነው ያውቃለሁ በዛ ጊዜ ከጎኔ ነበረ እና ሌላ ነገር እንዳይመስላችሁ ነው ትለኛ ልጆች እሺ ካናዳ ዱቢ እና አዳዊት ገመቺ ሲያሞ ገን ዲሲቲ ኦኬ አማም ነው ኢትና ሰይን ኦኬ ኦነ ጃለት ኢናሶ አሁን ወዲ ፕሊዝ ኦኬ ኢናሶ ለዛ እግዚአብሔር ደግሞ ይወልሽ ፈጣሪ ደግሞ እርቁን ያምጣው ሁሉም አንድ ናቸው ሁሉም ኢትዮጵያዊ ናቸው
እግዚአብሔር ብሎ ደግሞ እርቅ እንዲፈጠር እኛ እንማጸናለን። ማንም የሰውን ጥል የሚወድ ሰይጣን ብቻ ነው። በነገራችን ላይ ብዙዎቻችሁ አሁን ገነት ዘረኛ ናት የምትሉት ዘረኛ ይሄ ዘርዘር የምትሉት አይነት ጥላቻ ቢኖራት ጆከርን አትንኩት አትልም። የት ያገኛታል? ግን ምንም ቢሆን ባለውለታዬ ነው አለች። ገባችሁ? ያ ዛሴት ዘረኛ እንዳልሆነች አንድ ይሄን ያሳያል። የእኛ ልጆች ደግሞ ስሜቷ ይግባችሁ። እሺ ጆሌቴ እና እግዚአብሔር ደግሞ እርቁን እንትን ያውርደው። በመሀላቸው ትልቅ ሰው ገብቶ አንቺም ገብተሽ ኢንሻአላህ ጥሩ ዜና ጥሩ ነገር እንድንሰማ እንፈልጋለን። ጆከር ከምንም በላይ ወደዋለሁ፣ ወንድሜ ነው። እሱም ብሏል ከዚህም በፊት እሷ ኦሮሞ ናት እኔ አማራ ነኝ፣ ግን እንዲሁ ስለማቃት እንደዚሁ ስላየኋት ነው ለሷ የቆምኩት ብሎ ተናግሯል። ገባሽ አይደል? እኔ ራሱ እኮ አግለዋታል ብሏል። ለዛ ስለሆነ የለው። ስለዚህ የሱስ ስም ማንም እንዳነሳብ ይፈልጋለሁ። ሶሪ አንድ ያስተምራቸዋል። ዘረኛ እንዳልሆነች ያሳያል። ለጆከር የተከፈለ መስዋዕት ነው በገነት ለጆከር የተመረ ቀረጹና ላኩልኝ ይሄንን ዱቄት ላልሰማ አሰሙ ጋይስ፣ ላልሰማ አሰሙ። ውለታ የማይረሳ ሰው እንደዚህ አይች ውለታ የማይረሳ ሰው እና እግዚአብሔር ብሎ ደግሞ ምረቱን ያምጣላቸው። ጥሩ ነገርን እንስማ። እግዚአብሔር እነሱ ትልቅ ሰዎች ናቸው። እኛም ማስተማር ሲገባቸው መጣላት የለባቸውም። እግዚአብሔር ደግሞ እርቁን ያውርደው። እኔ ለዚህም ለዛም አልደግፍም፣ ግን ደጋፊ ነሽ ቢባል እኔ ለሱ ነው የምቆመው። ግን ሁሉም ግን የአንድ ሀገር ልጆች ናቸው፣ አንድ ዘር ናቸው። ይሄ ነገር እንትን ቢል ደስ ይለኛል። ይሄንን ልልሽ ነው። እሺ ልዬ ፕሊዝ ምንም ነገር የእሱን እንትን ቢያመጡልሽ አትቀበይ። የእሱ ምንም ይሄ ነገር አለ ይሄ ምናምን የሚሉሽን ነገር ፕሊዝ በተቻለሽ አቅም አጠገቡ የሚወዱትም ስላሉ ኢንሻአላህ የእሱ ሚስጥር እንዳይወጣ። እኔ በወንድምነት ነው፣ በምንም አንገናኝም። በችግር ሰዓት በዛች በጨለማ ሰዓት ስለቆመልኝ ነው እንጂ ተርፎኝ አይደለም። ገባሻ? ችግር የለውም። ለእንደዚህ አይነት ሰው ባረግም ችግር የለብኝም። አሉ ካጠገብ የሚቆሙት እዛ ጋር የኔ ዘሮች ያልኳቸው ያልቆሙልኝ፣ እሱ ቆሞልኛል በጨለማዬ ሰዓት። ለዛ ነው። እሺ ግን ምስኪን ነሽ፣ ግን ወጣት አትረሽ ምስኪን ነሽ። ይሁን በተቻለሽ አቅም ደግሞ አንቺ ደግሞ አስረጃቸው ለኛ ልጆች እንዳይቀየሙ። አይና ጆሌትኝ እንትን በሏ ተረዱ። እሺ እንዴ ኢትዮጵያ ነው ያለሽው ቤቲ? ውሃ እዚህ ጋር ታርከፍክፉ ግራዋ ርጩት ያለሽ እንዴ? ደ አሪ ኦኬ ዚስ ኢዝ ጀርመን ጂጂ ሰፈር ነው ያለሽው ማለት ሺት ገንዬ አብሽር። እሺ አንዲ ሴ ጆሌትኝ ቲም ነማስ ሄሎ ወይ ገብቻ ሰሚ እሷ የሌላው ዘረኛ ምናምን ለምትሏት እንዳልሆነች አይታችኋል አይደል? ያ ገኒ ትለያለሽ። ያኔ የተቸገሩ ጊዜ ሰው ሁላ እንደዛ እንትን ሲል አገለላችኋት ያለው እሱ ነው። እና ያን ነገር ያለውበት ሙድ ያን ጊዜ የነበርኩበት ጭንቀት እኔ ስለሚገባኝ እና አትቀየሙኝ ነው ለኛ ልጆች ለኦሮሞ ልጆች የምትለው። ለኛ የምላችሁ ጋይስ ያው ኦሮሞኛ ብቻ የሚቀናቸው ልጆች አሉ። እሷን ደግሞ ኦሮሞ ስለሆነች ያገለሏት ብሎ ከጎኗ ይቆሙ አሉ። እና በፖለቲካ ብቻ እንዳታዩት እኛ እንደዚህ ሰድበው ምናምን ይላሉ። ለዛ ነው እኛ የምለው። እሺ ለሌላ ነገር አይደለም። እና ለሌሎቻችሁም ደግሞ ጭፍን እንደምትሏት ዘረኛ ምናምን እንዳልሆነች ያሳያል። ይሄ ነው ምክንያቱ። እኔ ገንዬ ይቅርታ አድርግልኝና መጀመሪያ ላይ ፎቶን ለኤምባሲው ላሰጥቼ ነበረ። ካሁን በኋላ እንግዲህ ጄን ጠመዘሽ። ቤቲ ምን ትያለሽ በዚህ ጉዳይ ላይ?
አይ ምስኪን ናት አይደል? ገኒ የምር ትለያለሽ። የምሬን ነው። እውነቷን ነው። ባይዘዊ በባለፈው ሲሰራባት ሲኬድባት ከነበረው ላይ ማለት ነው ጆከር ነበር አብራት ሲቆም ነበረ። ድምጽ ሲሆናት ነበር እቤቷ አስገብቶ ምናምን ሀቢባ ማህበል ስታስነሳባት አንዱን ተይ ብላይ ነው። እንደገና ደግሞ ምን ነው ገኒ ካወቀችን ጊዜ ጀምሮ ቀላል ነው ሰፖርት የምታደርግ እንዴ? ኧረ ሄሉ እኔ ራሱ እኮ ገኒ ሰርባታለች። ሄለን 1000 ሰው ከቴሌግራም መጥቶ ሲያዘጋ ሪከርድ አርጎች ለቀውሻል። ባይዘዌ የሆነ እንትን ሊሏችሁ ምናምን ያንችንና ሊያጣሉን ስለሱ ያወራው መስሎ ለሌላ ሰራውትን ገኒ የሚለውን አያይዘው ሲለጥፉ እንደዛ አድርገው ለቀዋል። ሄለን ገኒ በጣም አንደኛ ቃሏን አክብራለች፣ ሁለተኛ ሃይማኖተኛ ናት። ቃሏን ያልበላች ማለት ነው። ያኔ በክፉ ጊዜ ማህበል አድማ ነበር ባይዘው ሀቢባ ስታስደርግባት የነበረ እስቲል አሁንም ቢሆን ማለት ነው። ገብቶሻል? በዛን ሰዓት ማንም አብሯት ያልቆመ ድምፅ ያልሆናት ጆከር አብሯት ቆመዋል። ዛሬ ደግሞ እኔ ከሱ ጋር ልቁም ደግሞ እየነገረ ነው። እኔ አማራ ነኝ ሰው ግን ልጅቷን አገለላችኋት እያለ ነው። በትክክል አዎ። እና ገኒ በጣም ትለያለሽ። ሄሉ አንቺ ቤት ማለት ነው ዩሪን ታውቂያታለሽ፣ ሰፖርተርሽ ናት። አውራን እኮ ዩሪን አናግረሻታለሽ ከብሎክ ማውጫትና ማለት ነው ሌላ ነገር። እኔ እንደውም ቱናን ነው እየተጠራጠርኩኝ ድንገት ሌላ ነገር ጽፋላት እንዳይሆን እነቢ ሌላ ሴት ልትሆን ዩሪን ብሎክ ያደረግኳት ከአሁን በፊት አልነገርኳትም። እንደውም ለምን ለእሷ ጊፍት